አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች ሀጀር ሸቃሊት ነኝ ከሸቃሊት መንደር። እንዴት ናችሁልኝ? ሰላም ናችሁልኝ ወይ? አላችሁ ወይ? እኔ ጋር አልሐምዱሊላህ ደህና ነኝ። ይሄ ነገር ምንድን ነው ማለታችሁ አይቀርም። ጠጡ ብላፍያ እና ይሄ ነገር ማሻአላ በሉ ማለት ነው። እኔ እንደዚህ አይነት ነገሮች እወዳለሁ ማለት ነው። በነገራችን ላይ ሰሞኑ የቀይ ስር ጁስ፣ የቀይ ስር የቱፋ የህያር ጁስ ሰርቼ አሳይቻችኋለሁ። ዛሬ ደግሞ ይሄ ነገር እስቲ ማን ነው የሚያውቀው? ታውቁታላችሁ? ያው ታውቁታላችሁ ብዬ እርግጠኛ ነኝ። አንዳንዶቻችሁ ልታውቁ ትችላላችሁ፣ አዳዲሶቹ ካልሆነ በስተቀር ማለት ነው። አዳዲስ የመጡ ልጆች ካልሆነ በስተቀር ልታውቁት ትችላላችሁ። ይሄ ነገር ስሙ ከርከዴ ይባላል ማለት ነው። ከርከዴ ይባላል። ግን በጣም ለእኛ ለሴቶች በተለይ በወራዊ ጊዜያችን በጣም አሪፍ ነው። ለወንዶችም አይጠቅምም ማለት አይደለም፣ ለወንዶችም ይጠቅማል በጣም። ስኳር ላለበት ሰው እኔ ቤት የሰውዬ በጣም ነው የሚጠጣው ማለት ነው። ስኳር አለበት ጥሩ ነው አሉ ማለት ነው። እና የሆነ ጎምዛዛ የሆነ ነገር ነው ማለት ነው። አሁን ይሄ ውሃ ተጨምሮበት ነው ባይገርማችሁ ማለት ነው። የመጀመሪያው የአወል ሰፋ ልበለው የመጀመሪያው እንትን ብለዋል፣ ጠጥተነዋል ማለት ነው። ጠዋት ነበር ዘፈዘፍኩት ማለት ነው። እሱ ደግሞ አያስቸግርም። ምን ውሃ አፍልታችሁ ብቻ በሞቅ ውሃ ታጥቡታላችሁ፣ ውሃ አፍልታችሁ ብቻ ታስገቡበታላችሁ ማለት ነው። ምንም የሚያስቸግር ነገር የለም ማለት ነው። እና አደራችሁ ምላችሁ ነገር ሰውነታችሁ ጠብቁ፣ ሰውነታችንን ጠብቅ። በተለይ ሰው ቤት ነው ያለ ነው። ራሳችንን መጣል የለብንም። አደራችሁ ራሳችን አንጣል እላችኋለሁ። ቪዲዮ ከወደዳችሁት ላይክ እንዲ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላችኋለሁ። ወይኔ ሄዶ ነበር በየሰንበት እና ላይክ እንዲ ሰብስክራይብ እያደረጋችሁ ውዶቼ ቤተሰብ አርጉኝ ማለት ነው።